ኦኬ አፕሊኬሽኑ ፖፖ ላይቭ ይባላል። ከፕሌይ ስቶር ማውረድ ይችላል። ይቺ ነች አፕሊኬሽኗ። ወደ እሷ እንገባለን አሁን ማለት ነው። ስንገባ እንደዚህ አይነት ነገር ያሳያል። ዊዝ ጉግል ዊዝ ፌስቡክ ይላል። ወደ ታች ስንል ደግሞ እዚህ ጋር አለ። በስልክም መግባት እንችላለን። እዚህ ጋር አሁን በስልክ ነው የሚያሳየው። በስልክም መግባት እንችላለን ማለት ነው። በጉግል ልግባ ለምሳሌ አሁን እኔ በኢሜይል ማለት ነው። በስልክም መግባት እንችላለን። አክሰፕት ብለዋለሁ። ኦኬ አክሰፕት ካልኩት በኋላ ምረጥ ይለኛል። የትኛው ኢሜይል ነው? እኔ አሁን ለምሳሌ በዚህኛው ልግባ። ኦኬ ገባው ማለት ነው። ትንሽ ኮኔክሽን ደካማ ስለሆነ ነው እንደዚህ የሚለው። እዚህ ላይ ምንድነው ብዙ ነገር ላይቭ የገቡ ሰዎች ናቸው። እዚህ እንዳለ የሚታዩት እነኚህ ላይቭ የገቡ ሰዎች ናቸው ማለት ነው። እንዳሉ ይኸው ላይቭ ናቸው እነኚህ። እሺ ከታች ደግሞ ያለውን ነገር እዚህ ጋር ለምሳሌ እዚች አሁን አዲስ የከበብኳት ጋር ይሄ ፓርቲ ነው የሚያሳየው። ፓርቲ ስንገባ ምን አለ? ፓርቲ አሁን እነኚህ እንዳሉ ፓርቲ ናቸው። ፓርቲ ማለት የፈለግነውን ወንበር ይዘን መቀመጥ ማለት ነው። ይሄ እንዳለ ፓርቲ ነው። ከታች ያለው ከፓርቲ ጎን ያለው ደግሞ ይሄ ማለት ነው። እዚች ጋር ያለው ይሄ እሱ ደግሞ ላይቭ ይባላል ማለት ነው። ላይቭ ላይ ስንገባ ያው እንደዚህ ነው የሚያሳየው ማለት ነው። አሁን ዋናው ትኩረት የምንገባው እኛ አዲስ ሰው መግባት ያለበት እዚች ጋር ነው። እዚች ጋር እቺ ፕሮፋይላችን ነች። እንገባለን ማለት ስንገባ እንደዚህ ነው የሚያሳየው። እዚህ ጋር ኮይን ይላል። ፖይንት ይላል። ያው እዚህ ጋር ኮይን እዚህ ጋር አለ። ፖይንት እዚህ ጋር የሚል አለ። አውተንቲኬሽን እዚች ጋር አለ። አውተንቲኬሽን ኢንቫይት ሌላ ሰው ኢንቫይት ማድረጊያ እዚህ ጋር ነው። ሪዋርድ ነው የምንሰራቸው ስራዎች እዚህ ውስጥ ነው ያሉት። ሪዋርድ የሚለው ላይ ማለት ነው። ስለዚህ አሁን የምንጀምረው ከየትኛው ነው? ከዚህ ከአውተንቲኬሽን ነው። ይሄ አውተንቲኬሽን በምንለው ከሱ ነው የምንጀምረው። ምክንያቱም አሻራ መስጠት አለብን መጀመሪያ ማለት ነው። ስለዚህ ስንገባ አውተንቲኬሽን የሚለው ስንገባ ሁለት ፌስ አውተንቲኬሽን የሚል አለ ከላይ፣ ፎን የሚል አለ ከታች። ስለዚህ አሁን እኛ መጀመሪያ ፌስ የፊት አሻራ መስጠት አለብን ከላይ ማለት ነው። ይሄ ፌስ አውተንቲኬሽን የሚለው ይሄ ፌስ አውተንቲኬሽን የሚለው ይሄው እዚህ ጋር እንደሚታየው ማለት ነው። እዚህ ላይ ጎ እንለዋለን። እዚህ ጋር መጣን ማለት ነው። ጎ እንለዋለን። ጎ ስንለው ምን ያመጣል? እንደዚህ አይነት ነገር ያመጣል። ከዛ ፎቶ ለመውሰድ ነው። የኛን ፎቶ ላይቭ ፎቶ ወይንም እዛው በካሜራ እየቀረጸ የፊት አሻራ ለመውሰድ ነው። ከዛ እዚች ጋር እንመጣና ስታርት ቱ ሰርቲፊኬት እንለዋለን። እዚች ጋር እንመጣና ማለት ስታርት ቱ ሰርቲፊኬት ስንል አውተንቲኬሽን ፊልድ አለኝ። ለምሳሌ ስልኬ አይሆንም፣ ለፊት ካሜራ የሌለው ስማርት ስልክ ነው ያዝኩት። ያለው ግን ምንድነው ፊታችሁን አንቀሳቅሱ ምናምን ይለናል። እዛ ላይ የሆነች ኢሜጅ የሆነች ፎቶ ያሳየንና ፊታችሁን አንቀሳቅሱ ምናምን እያለ ሰርቲፋይድ ይለናል መጨረሻ ላይ ማለት ነው። ስለዚህ መጀመሪያ አሻራ መስጠት አለብን ማለት ነው። ከዛ በኋላ ኤጀንት ነው መያዝ ያለብን። ኤጀንት እንዴት ነው ኤጀንት የምንይዘው ስንል ደግሞ እዚች ጋር ከታች እዚች ጋር ኤጀንሲ የሚል አለ። እዚች ጋር አሁን አዲስ ያከበብኩበት ኤጀንሲ ይላል። ኤጀንሲ ማለት ኤጀንት መያዝ አለብን። ኤጀንት ማለት የሚያሰራን የሚያስተምረን ማለት ነው። የኔ ኤጀንሲ ቁጥር እዚህ ከስራ አለ። እሱ ላይ እጽፋለሁ። በሱ ላይ እንትን ማለት ይቻላል። ማይ ኤጀንሲ ላይ እንገባለን። አሁን ለምሳሌ ማይ ኤጀንሲ ላይ ስንገባ እሺ ምን ይላል? ፕሊስ ኢንተር ኤጀንት አይዲ ይላል። እዚች ጋር እንደሚታየው እዚች ጋር ማለት ነው። ኤጀንት አይዲ እዚህ ጋር አስገባ እያለኝ ነው። ኤጀንት አይዲ ማለት እኔ ኤጀንት እንዲሆን የምፈልገው ሰው አለ አይደለ? የእሱ ቁጥር ሳስገባ ያመጣልኛል። ለምሳሌ አሁን የኔ ኤጀንት አይዲ 476 429 05 ነው። ኤጀንት ዲ ይኸው አመጣ እዚህ ጋር ማለት ነው። እዚህ ጋር እንደሚታየው አመጣ ማለት ነው። ከዛ በኋላ ምን ይደረጋል? ኮንፊርም ሚል ያመጣል እዚች ጋር ማለት ነው። ኤጀንት ዲ ከመጣ በኋላ እዚች ጋር ኮንፊርም ሚል ይመጣል ማለት ነው።
እዚች ጋር እንደምታዩት ኤጀንት አይዲ ይላል። እኔ ቁጥር ሳስገባ እኔ መጣው። ከዛ እዚች ጋር ምን ነው አለው ነካዋለሁ። ይሄንን ስነካው ኮንፊርም ይለኛል ማለት ነው። እዚች ጋር ኮንፊርም ይለኛል እዚች ጋር ማለት ነው። ስለዚህ እሱን ነካዋለሁ። አድድ አለ ማለት ነው። ስለዚህ ኮንግራጁሌሽንስ ያመጣልኛል። ይሄ ሰው እኔ ኤጀንት ስር ሆኗል ማለት ነው። አሁን የአካውንት እያሳየኋቸው ያለሁት እኔ ኤጀንት ሆኜዋለሁ። ልክ እሱ ደግሞ አፕሊኬሽኑን አውቄያለሁ ብሎ ሲያስብ እኔም ኤጀንት አደርገዋለሁ ያን ሰው ማለት ነው። ኦኬ ኤጀንት አደርገዋለሁ ያንን ሰው ማለት ነው። ስለዚህ እንመለሳለን። ይቺን በመንካት እንመለሳለን። ስለዚህ ዋናው ፌስ አውተንቲኬሽን ነው። እዚች ጋር እንዳልኩት ማለት ነው። እዚች ጋር እንዳሳየሁት መጀመሪያ ፊት አሻራ ከሰጠን በኋላ ቀጥታ የምንመጣው የት ነው? እዚች ኤጀንሲ ጋር ነው ማለት ነው። እዚችኛው እዚች ኤጀንሲ ጋር ነው የምንመጣው። መጀመሪያ ከየት እንጀምራለን? ከፌስ አውተንቲኬሽን እንጀምራለን። ከዚህ ፊት አሻራ ከሰጠን በኋላ ኤጀንሲ ብለን እንጀምራለን። ከዛ ኤጀንት ከያዘን በኋላ ወደ ስራው ነው የምንሄደው። ስራው የቱ ጋር ነው የሚገኘው? ዋናው ስራ እንግዲህ ምን ሰራው ምንድነው ካል ላይቭ ነው። ስሙ ፖፖ ላይቭ ነው የሚባለው። ላይቭ ነው የምንገባው ማለት ነው። ስለዚህ ላይቭ የቱ ጋር ነው የምናገኘው? እዚች ጋር ነው። ሪዋርድ የሚለው ጋር ነው የሚሰሩ ስራዎች ያሉት። እዚች ሪዋርድ የሚለው ውስጥ ነው ማለት ነው። ስለዚህ አሁን እሱ ጋር እንገባለን። እስቲ ሪዋርድ ጋር ስንገባ የሚያሳየን ነገር ይኖራል። ኦኬ አሁን ይሄ እንዳለ ሶሪ የሚሰሩ ስራዎች ናቸው። አሁን እዚህ ጋር ያሉት እንዳሉ የሚሰሩ ስራዎች ናቸው ማለት ነው። ለምሳሌ እዚህ ጋር ዴይሊ ላይቭ ዱሬሽን 60 ሚኒት 5000 ፖይንት እሰጣለሁ እያለ ነው እዚህ ጋር ማለት ነው። ቀጥሎ ያለው ደግሞ ዴይሊ ላይቭ ዱሬሽን 120 ሚኒትስ ወይንም ከሁለት ሰዓት በላይ ለቆየ ሰው ደግሞ 5000 ፖይንት እዚህ እሰጣለሁ ይላል። እሺ ፒኬ ምናምን የሚል አለ። እሱን ብዙም አንፈልገውም። ከዛ ሌላው ነገር ደግሞ ጆይን ፓርቲ ፎር 1 አወር የሚል አለ። ፓርቲ ነው 800 ፖይንት ይሰጣል ከታች እንደሚታየው ማለት ነው። ቀጥሎ ያለው ደግሞ ጆይን ዘ ፓርቲ ፎር 2 አወርስ ነው የሚለው እዚች ጋር ማለት ነው። 800 ፖይንት ይሰጣል ይሄም። ሌላው ደግሞ ኢንቫይት 1 አንድ ሰው ከጋበዝን እዚች ጋር አንድ ሰው ከጋበዝን 140,000 ፖይንት ይሰጠናል። ስለዚህ ስራው ይሄ ነው ማለት ነው። ፓርቲ መግባት እንዲሁም ላይቭ መግባት ነው የሚሆነው። ስለዚህ ፖይንቶቹ ምንድነው ጥቅማቸው የሚለውን ደግሞ እኔ እዚህ ጋር እንደሚታየው ፖይንት እና እዚህ ጋር ኮይን አለ። እዚህ ጋር ደግሞ ፖይንት አለ። ኦኬ ፖይንት እና ኮይን ጥቅሙ ምንድነው ስንል ይሄ ፖይንት እቺ ፖይንት ቀጥታ ወደ ገንዘብ የምትቀየር ነች። ፖይንት ማለት ነው። ይሄ ኮይን ግን ቀጥታ ወደ ገንዘብ አይቀየርም። ነገር ግን እዚህ ፖፖ ላይቭ ላይ መገበያያ ነው። ለሰው እንደ ጊፍት ለምሳሌ አሁን ቲክቶክ ላይ ጊፍት ማነው ላይቭ ለገባ ሰው ጊፍት እንሰጣለን አይደል? እዚህ ላይም እንሰጣለን። በምንድነው? በኮይን ነው የምንሰጠው። በኮይን ነው። አሁን ቲክቶክ ላይ አንበሳ ምን የሚባል አለ። ልክ እንደዛው እዚህ ላይ ኮይን የሚባለውን እንሰጣለን። ፖይንት ግን ቀጥታ ገንዘብ ነው። ሰው ለኛ አሁን ለምሳሌ ላይቭ ገብተን ጊፍት ኮይን ሲሰጠን ይሄን ኮይን ጊፍት ሲሰጠን ወደኛ የሚገባው ግን ምን ሆኖ ነው? ፖይንት ሆኖ ነው ወደኛ የሚገባው ማለት ነው። ፖይንት ሆኖ ነው ወደኛ የሚገባው ማለት ነው። በዚህ መልኩ ነው ወደኛ የሚገባው። ይሄ ፖይንት ደግሞ ቀጥታ ወደ ዶላር ይቀየራል፣ ወደ ገንዘብ ይቀየራል። እንዴት ነው የሚቀየረውን የሚለውን ደግሞ እናያለን ማለት ነው አሁን። እሺ እንዴት እንደሚቀየር ለማየት መጀመሪያ ምን እናደርጋለን? ፖይንት የሚለውን እንነካና እንገባለን ማለት ነው። ስንነካው እንደዚህ ያመጣልናል። ኦኬ እንደዚህ ያመጣልናል። ለምሳሌ አሁን ምንም እዚህ ጋር አዲስ ስለሆነ ምንም ፖይንት የለውም። እዚህ ጋር እንደምታዩት 0 ፖይንት ነው። እዚህ ጋር ምንም ፖይንት የለውም። እዚህ ጋር ፖይንት የለውም እንደሚታየው ማለት ነው። ቢኖረው ግን እንትን ያስቀምጥልኛል። ከዛ ልክ ይሄ ፖይንትን ወደ ገንዘብ መቀየር እንችላለን፣ ወደ ቴሌ ብር። እሱን ለመቀየር ምን እናደርጋለን? እዚህ ጋር ዊዝድሮው ነው የሚል አለ። እሱን እንነካለን። ኦኬ እሱን እንነካለን። ስንነካው ወደ ምን ይወስደናል? ወደ ገንዘብ ወደ ማውጣት ፕሮሰስ ይወስደናል ማለት ነው ስንነካው። ኦኬ ነካሁት። ኦኬ አዎ እዚህ ጋር ምንም የለም እንግዲህ አሁን ማለት ነው። ሶሪ
ስንነካው ይሄንን ነው የሚያመጣልን። ኦኬ አሁን ለምሳሌ ይሄ ዊዝድሮ ብዬ ስገባ ምን ያመጣል? ይሄንን ነው የሚያመጣልኝ። እዚህ ጋር ምን ያሳያል? አሁን ምንም ዶላር የለም ነው፣ ፖይንት የለኝም። ፖይንት ምንድን ነው? ወደ ዶላር እንዴት ነው የሚመነዘረው የሚለው ስናይ 10,000 ፖይንት $1 ነው። ኦኬ 10,000 ፖይንት ስንት ዶላር ነው? $1 ነው። እኔ አሁን 10,000 ፖይንት ቢኖረኝ ኖሮ እዚህ ጋር ምን ይለኛል? ፖይንት የለኝም እንጂ እዚህ ጋር አሁን ለምሳሌ 10,000 ፖይንት ኖሮኝ ቢሆን እዚህ ጋር $1 ይለኝ ነበር። ከዛ ምንም ስለሌለኝ ግን ዜሮ ነው ያስቀመጠልኝ ማለት ነው። ኦኬ ስለዚህ አሁን ምንድነው ማድረግ የምንችለው? ዊዝድሮ ልበለው ለምሳሌ ዝም ብዬ አሁን ኮምፕሊት አውተንቲኬሽን አለኝ እዚህ ጋር። ምክንያቱም ፊት አሻራ ሳይሰጥ ሰው ብር ማውጣትም አይችልም እንትን ማለትም አይችልም። ስለዚህ መጀመሪያ ፌስ አውተንቲኬሽን ወይንም አሻራ መስጠት ከሁሉም ይቀድማል ማለት ነው። ስለዚህ ወደኋላ እመለሳለሁ ማለት ነው። ወደኋላ እመለሳለሁ። ማውጣት የምንችለው በቴሌብር አለ፣ በኢትዮጵያ ንግድ ባንክ አለ እና አዋሽ ባንክም አለ። በሶስቱ ነው ማውጣት የሚችለው። በትንሽ ደቂቃ ውስጥ ብሩ ይገባል። በጣም ፈጣን ነው ፖፖ ላይቭ ማለት ነው። ስለዚህ ይሄ ነው። ለሴትና ለወንድ ደግሞ ልዩነት አለው። እንዴት ነው የሚለውን ልዩነቱ ምንድነው የሚለውን ደግሞ ስናይ እዚች ሪዋርድ ዋጋ ስንገባ ለምሳሌ እንግባ እስቲ ሪዋርድ ላይ ኦኬ ሪዋርድ ላይ አሁን ምን አለ? ሪዋርድ ላይ እዚህ ጋር 5,000 ፖይንት ለላይቭ 60 ደቂቃ በላይ አንድ ሰዓት ለተቀመጠ 5,000 ፖይንት እሰጣለሁ ነው የሚለው። ይቺ ሴት ማለት ነው። ይቺ አሁን ባለ አካውንቷ 5,000 ፖይንት እሰጣታለሁ። እንደገና ደግሞ አንድ ሰዓት ሌላ አንድ ሰዓትን ከጨመረች ደግሞ ሌላ 5,000 ፖይንት እሰጣለሁ ነው የሚለው። ኦኬ ወደ ታች እንሂድና ደግሞ ፓርቲ ነው የሚለው እዚሽ ጋር እንደሚታየው እዚሽ ጋር ፓርቲ 800 ፖይንት ይሰጣል። 800 ፖይንት ማለት ስንት ይሆናል? $1 አይሞላም። ምክንያቱም ትንሽ ነው 800 ፖይንት። ነገር ግን 5,000 ፖይንት ስንት ነው? 10,000 ፖይንት $1 ነው ብያለሁ አይደለ? ሁለቱን ለምሳሌ አሁን እቺ ሴት 60 ደቂቃ ከተቀመጠች 5,000 ፖይንት ይሰጣታል። ሌላ 2 ሰዓት ከተቀመጠች 5,000 ፖይንት ይሰጣል። ስንት ሆነ ማለት ነው? 10,000 ፖይንት 10,000 ፖይንት ስንት ይሆናል? $1 ይሆናል ማለት ነው። ስለዚህ ዊዝድሮ በሚደረግበት በዛ ሂደት ማውጣት ይቻላል ማለት ነው። ስለዚህ ሴት ልክ እንደተመዘገበች በዚህ ፖፖ ፕላትፎርም ሴት ወዲያው ፓርቲ መግባት ትችላለች። ማነው ወዲያው ላይቭ መግባት ትችላለች። ወንድ ግን ወዲያው ላይቭ መግባት አይችልም። ሌቭሉን ማሳደግ አለበት። ስለዚህ ይሄ ሴቶችን የበለጠ የሚያበረታታ ነው። ስለዚህ አሁን ደግሞ እስቲ ወዴት እንሄዳለን? ወደ ስራዎቹ እንሂድ። እዚህ ጋር ላይቭ የሚል አለ። ላይቭ ጋር እስቲ እንግባ። ስንገባ እንደዚህ የሚል አለ፣ እንደዚህ የሚል አለ። ከዛ ምን እናደርጋለን እኛ? እዚሽ ጋር ላይቭ የሚል አለ አይደል? እዚሽ ጋር የከበብኩበት እሱን እንነካዋለን። ኦኬ ስንነካው ምንድነው የሚለው? ሰርቲፊኬት አድርግ መጀመሪያ አሻራ ስጥ ነው። አሻራ ብሰጥ ኖሮ ቀጥታ ያስገባኛል ላይቭ ላይ። አሁን ግን አሻራ ስላልሰጠች እቺ በዚህ ባለዚህ አካውንት በሴት አካውንት ነው የተከፈተው ለምሳሌ ያክል ስላልሰጠች አሻራ ላይቭ መግባት አይቻልም። ፓርቲን ለመግባት ላይቭም ለመግባት አሻራ ያስፈልጋል ማለት ነው። ስለዚህ ከሁሉም በፊት የሚቀድመው ምንድነው? አሻራ መስጠት ይቀድማል ማለት ነው። እዚህ ጋር መጥቶ አሻራ መስጠት ይቀድማል። ከዛ በኋላ ደግሞ ምንድነው አሻራ ከሰጡ በኋላ አሻራ ከተሰጠ በኋላ ደግሞ እዚህ ጋር መጥቶ ኤጀንት መያዝ ያስፈልጋል። ቅድም ባልኩ መሰረት ኤጀንት መያዝ ያስፈልጋል ማለት ነው። ከዛ በኋላ ያለው አሰራሩ ላይፍ ስንገባ ጊፍቶች መስጠት አለ። የመሳሰሉትን ደግሞ በኋላ ላይ በሌላ ቪዲዮ እናያለን ማለት ነው። ስለዚህ ለአሁን ይብቃል።